አንድ ሰው ቆሞ ለተሰበሰበ ህዝብ እንደዚህ ሲል ምክር ሰጠ። እርስ በእርሳችን ይቅር መባባል አለብን። ሰዎችን ይቅር ካላልን እንዴት አምላክ ይቅር እንዲለን እንጠይቀዋለን ሲል ለብዙ ህዝብ ይመክር ጀመር። ታዲያ ንግግሩ ካለቀ በኋላ ሚስቱን ይዞ ወደ ቤታቸው ሲመለሱ አንድ ነገር ልነግርህ ፈልጌ እያመነታሁ ነበር ትለዋለች። የዛሬ ንግግር ስለ ጉዳዩ ጠንካራ ተነሳሽነት ሰጠኝ አለችው። ባልም ውዴ ንገሪኝ እንጂ ይላታል። እሷም የወርቅ ሰዓትን ወስጄ አስፈላጊ ነገሮችን ልገዛበት ሽጨዋለሁ አለችው። ባልየው በድንገት መኪናውን አስቆሞ ምን እያልሽ ነው አላት። እሷም መለሰችለት ብዙ ገንዘብ ያስፈልገኝ ነበርና አንተ ከኔ ርቀ ስለነበር ከዚህ ውጪ ሌላ የማደርገው ነገር አላገኘሁም ትለዋለች። ባልን በጥፊ መታት። ይህ ስርቆት ነው፣ ጠይቀሽኝ ለረዳሽ ፈቃደኛ አልሆንኩም አላት። ሚስትም በጥፊ ቢመታትን ፈገግ እያለች ከጥቂት ሰዓት በፊት ለህዝቡ ስትመክር የነበረውን ልፈትንህ ፈልጌ ነው፣ ሰዓትህ አሁንም እጅህ ላይ ነው አለችው። በራስህ ህይወት የማታደርገውን ሌሎች እንዲያደርጉት አትጠይቅ ስትል መለሰችለት። በትክክል ለራሳችን የማናደርገውን ነገር ሌላውን ሰው አንምከር።